የሚሰደዱ ብፁዓን ናቸው። ብፁዓን ይሰደዳሉ። ይሄ እንደው እንደ ሰሞኑ ዝም ብዬ ማልፎ እንዳይመስላችሁ እንቆያለን እንጂ የብፅዕና አንዱ ሌላ ምልክት ምንድን ነው? ስደት ምዕራፍ 5 ቁጥር 12 ጌታ ኢየሱስ ያብራራው ብፅዕና ይሄንን ነው። ሰው ከተብራራ መብራራት አለበት። የእስካሁኖቹ አልተብራሩም። በመከራ ነው ለማብራራት የምንሞክረው። የሚምሩ ብፁዓን ናቸው ይማራሉና አለቀ። ምሕረት ማለት ይሄ ነው። ታችሁ ታስከው የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ። ማስተራረቅ ማለት ምን የለውም። ይሄ ግን ማብራሪያ አለው። ለተወሰኑ ሰዎችም ታርጌት አድርጎ ነው የተናገረው። ተመልከቱ ቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው። ብፁዓን የእግዚአብሔር ልጆች ስለ ጽድቅ ይሰደዳሉ፣ መንግስተ ሰማያት የእነርሱ ናትና። ከዛ ማብራሪያው ቁጥር 11 እና 12 ሲነቅፏችሁ እናንተ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ትሰደዳላችሁ። ከተሰደዳችሁ ሳይሆን ትሰደዳላችሁ።